ነገር መጽዋት ከፍለን እኮ ያን ሁላ ገንዘብ አዋተን እንደዛ ያረግነው እኮ በቃ የሆነ ከፍታ ላይ በቃ አልተሰበረችም ጀግና ናት በቃ የሆነ በቃ የደራው ናት እኮ የገዛችለት ማሬ የደራው ናት የገዛችለት አንበሳ የደራው ናት የገዛይለት ማሬ እንዴ ወንድሟ ነኝ እያለ ጥላት በጉያ አቅፋ እያበላች እያጠጣች ኦዲየንሶቿን እያሰደበች ክብሯን አስጣሰችው ክብሯን ወላሂ ክብሯን አስጣሰች ያን የመሰለ ግርማ ሞገስ ያን የመሰለ አድማጩ ስንት ሰው እንትን የሚላት ልጅ ወላሂ በሰው ፊት እንድትሳቀቅ አረጋት በሱ አንዴ በዘር ይመጣል አንዴ ከኔ ውጭ ለግምጃ ማንም የለም ይላል እኛ ነን በቃ ከፈጣሪ በታች እኛ ነን ከጎኑ ያለን የመዲያም ቀሞች ነን ዛሬ ምን ነገር ንገረ ከቤተሰቦቿ ቀጥላል አንተን ማንም አበካያቀን በችግሩ አላየንህም ሲጀመር በችግሯ ስትሳለቅ እንጂ አላየንህም ዛሬ ላይ ሸብረቅ ስላለች ገንዘብ ስለያዘች ምንም ጊፍተር ምንም ስላላት የሷን ትኩረት ለመውሰድ የሷን ጥቅም ፍለጋ እንጂ እሱ አይተወሸከ ወድሃት አይደለም 100% እርግጠኛ ሆኜ ነው ሲጀመር ደግሞ ይኸውልሽ ዘርዘር የሚለው ማለት አማራ የሚለው ማለት እኛ ሴቶች ላይ አይደለም እኛ እኮ የመዳም ቅመሞች ሰርተን የምናድርነን ለፍተን የምናድርነን በዛ ላይ ደግሞ ለተቸገረ የምንረዳ ላለቀሰ እንባ የምናብስነን እንጂ እኛ ሴት ነን አማራ ጀግና ያጫውተው እኛ ሴት ነን ወንዶቹ ዘንድ ሄዶ ይጫወት ክፍታ ይሁን ባለየ እና ቢወዲያት ቢያከብራት ነው እንዴ እናንተ ገረዶች ሲጀመር አልኩሽ በቃ የሆነ ወይ በችግሯ ሰዓትን ያልነበርኩም ሌላ ሰይን ነበሩ ለምን አልኖርኩም በዛ ሰዓት ብሎ ወይ ለምን በችግሯ መተሐላየንህም ወይ በቸገራስ ጊዜ እኮ የዛኔ ሰፖርት ሲያረጋት ግምጄን በቃ ተጎንሽ ነኝ ብሎ ቢያሳየን ለዚህ ሁሉ ራሱ ውድቀቷን እየቆፈረን አይደለም ስኬቷ ላይ ነው አንተ ጫማሽን ላልብሰው ሱሪሽን እንጂ ይሄልበሽ ይያልክ ስርስሯ መከደው እንጂ በችግሯ ጊዜ ማንም ባልኖራ ሰዓት አጠገቧ አልነበርክም አንተም ሆንክ ቀስቲም አለሌዎች ሌቦች አስመሳዮች ናችሁ እናንተ ልግጧት ነው ሲጀመር ልጅቷን ልግጧት ለታዋረዷት ነው እንጂ ወዳችኋት አይደለም 100% ነው ማለት አስመሳይ ቀስቴ ለጥቅም አንገቱን ይሰጣል ቀስቴ ለጥቅም ጅቦች ናችሁ ሁለታችሁ እናንተ ብሎ አማራ እናንተን አይነት አማራ የለም አማራ ለሆዱ የሚያደር አይደለም ከሃዲዎች ከሁሉም ኦዲየንሶቿ አራርቆ ያን ሁላ ግርማ ሞገሷን አጠፋው ባለጌ አስበራት ይሄ መተተኛ ሲጀመር ታቶ ይግምት ነው በታቶ አሰርተህባታል እነግራናት 6 ነው ማለት ነው አሁን ማለት ነው ሁሉም እሷን እንደ ባለጌ ያያት ነው ገባሽ ሁሉም ልጅቷ እንስተሃም ልጅቷ በሰላም አይደለም ህታለም ወላሂ ታቶ በጣም እንትናለው ድሮ ማለት ነው ድሮ ማለት ነው አሁን አይተሽ ከሆነ በቃ ሰውም ያኔ እንትን ይላታል ምናምን ያከብራታል አሁን ገስ ስገባ ያዋትማ እንዴት እንደሚያዋት እንዴት እንደሚቀፋት እንዴት እንደሚንቋት እንደ ባለጌ እንዴት እንደየናቋት እንዳለ ማለት ነው ወላሂ እንዴት እንደሚያሳቋት ለምን ያቺ ማናት አቦይቺ ኦሮሞ አለ ስሟ አይጠፋኛ ማናት እቺ ፌመሷ መኪያ ኪያ ነው ስሟ እሷ እጂ ያለቻት አንቺ ገኒ አላወራም አንቺ መስርኩሽ እንዴ በየጧጧት ወንድ መቀያየር ያለቻት በስንት ሺህ ሰው ለወጥ ለቆይ ለምን ተሰርባታላችሁ እኛ አልሰደብናት መትከራስ እንጂ ተስተካከል ትለወጥ ያለ ነው ማለት ነው ወላሂ ተደባት የለም የመኪናው ለጣ 5 ሚሊዮን ብራችንን እኮ መኪና ምናምን ነው ጥንቁጥቄ ብሎ እኮ ነው አዲባብሶ እኮ ልጅቱን እኛ እኮ ቆስለን ነው ሰዎች እኛ እኮ ልባችን ተቃጥሎ አትፍረዱብን እናንተ የመዳን ከመሆን ነው ለራሳችን እኮ ቅባት እንትን እኮ ብናሟላበት ይሻለናል እሷ ከኛ የተሻለ ቦታ እናያታለን ብለን እኮ ነው ይሄ ሁሉ ነገር የደረሰብን ምን ነው ለራሴ በልጭበት ልብ ግዙ ምን ነው የተዝናነችበት በኋላ አሁንም እናንተ የመዳም ቀመሞች ማለት ነው ልብ ግዙ አሁንም ተሰብስበዋል ኮስተር ቀስቴ ያ ደግሞ ማን ነው ያ ጥንብ ሰካራም ዘካር ከእንትን የመጣው ማን ነው አሾ የሚባል ክፍታፍ ማለት ነው እሱ ለራሱ አሁን ተሰብስበዋል እነሱ ማለት ነው አሁን የሆነ እንትን ብለው ምንድነው የሚባለው ምንድነው የመኪና እንትን ምናምን ብለው እንትን ይሉ ነው ብር ሊያሰባስቡ ነውና እንደው እናንተ የመዳም ቀመሞች አትዝረክረኩ ተሰተሩ መርዳት ያለባችሁን ቦታ እወቁም ለማን መርዳት እንዳለባችሁ ማለት ነው እና ብራችሁን 5 መሲና አውርዱ አሁን ደግሞ ሊበሉ መሲና አውርዱ አርዷት አሁን ደግሞ ተሰብስበው ሊግጧችሁ ነው ስለዚህ ከዚህ በኋላ ብራችሁን ያዙ ለማን መስጠት እንዳለባችሁ እወቁ ነው
እየተባለች አለችው። ስለዚህ እሷን እንወዳታለን የምትሉ ደግሞ ማለት ነው ግምጃ እንወዳታለን የምትሉ ደግሞ አሁን እያረገችው ያለችው ነገር ሰው እያሳጣት ነው። አድርጊ ማሪ አድርጊ ቆይ አሳሊዋ አድርጊ ማሪ አድርጊ። ለእናትሽ አታድርጊ። እናትሽንም አትበይ አንቺ ቆሻሻ ታብጃለሽ። ኢትዮጵያ ስትገቢ ብርሽን ጨርሻ አድርጊ። ምን አገባል? አየር ግዢ ስትፈልጊ አይመለከተንም። አንቺ ሽልጥልጥ ማለት ነው። ምን አገባል? ወላሂ የማዳም ቅመሞች በዚህ አጋጣሚ አሁን ቤታችን እንዳለቻችሁ ተሰተሩ ጂሎማ በእናትሽንም አበይ ገባሽ ማለት ነው። የሆነ ካልሽ ወላሂ ተሰተሩ። ምክንያቱም ምን መሰላችሁ አሁን እኮ እኛ ግምጃን ጥልተና ሳይሆን ግምጃ የምትሄድበት መንገድ ትክክል አይደለም እያልን ነው። አዎ የኔ እናት ወላሂ አያገባቸውም። ምን ያህል ስድባቸው ራሱ እኮ ስድባቸው ራሱ እኮ ምን ያህል እንደምንወዳት ምን ያህል እግዚአብሔርን እኔ ስሙኝ። በተለይ ደብረ ዘይት ሂዳ የሆነ ቪዲዮ ሰርታ ቪዲዮ ብታይ ያንን ፎቶ ያወጡ ጊዜ መቤቴን ያለቀስኩትን በማለት ነው። ምን አርጋቸው ነች ልጅ እያልኩኝ በጣም ነው የምንወዳት። ግን አሁን ለምን ትንዘላዘላለች ነው አለቀ እንጂ በጣም ነው የምንወዳት። እስከ ተከታዮቿ ነው ያስደገመባቸው። ይሄ ድግምተኛ ይሄ ሟርተኛ ማለት ነው። እንዴት እኮ እንደሚያረገው እኔ እኮ ድሮ ነው የማውቀው እሱ ማለት ነው። አሁን አይደለም አንቺ ሁለት አይነት ባንዴ ሚውት አድርጌ እኔ ሳውራ ታውሪ ቆይ ሲያም ሆን ይችላል። ሚውት አድርጌ አንዴ እሺ ስሚ እናንተ እስከነ እንትን ኩስር ከነ ፈንዞቹ ነው እንትን መተት ያደረገው እሱ ማለት ነው። እናንተ አታውቁትም። ከዛሬ 3 አመት በፊት ነው ከዛሬ 3 አመት 2 አመት በፊት ነው የሚተዋወቁት። እስከ ዛሬ ሲተዋወቁ ማለት ነው ሀታ ላይቭ ላይ እንኳን እንደዚህ እንትን ሲሉ በጣም ነው በቃ ያኔ እንደዚህ በጭራሽ በፍቅር እንደዚህ እንትን አይላትም ማለት ነው። ግን አሁን ማለት ነው አሁን ላይ ማለት ነው ጊፍተር እንደዚህ መጡላት ሰው እንዳላት አይዞሽ የሚላት እንዳላት ስታውቅ አረብ ሀገር እንደማትመለስ ያቅ እንደመጣች እኮ ተጣልተዋል። አይነጋገሩም ነበር። ሀታ ለጌማ እንኳን አንድ አበባ አልሰጣትም። መቶ ታብታብ እንኳን አላስደረገላትም ነበር ማለት ነው። አሁን ግን ማለት ነው እኛ የመዳም ቀመሞች እሷ